ሰላም እንደምን አላችሁ ውድ የዩቲዩብ ተከታታዮቻችን እንኳን ወደ አዲስ ቪዲዮ በሰላም መጣችሁ። ዛሬ ስለ ዴቪድ በሻና በኢትዮጵያ እግር ኳስ ውስጥ ያደረገው ስላለው ሚና አጭር ቪዲዮ አዘጋጅቼላችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሰብስክራይብ ማድረግ፣ ሼር ማድረግ፣ ላይክ ማድረግ አትርሱ። ዴቪድ በሻ በኢትዮጵያ እግር ኳስ ውስጥ ከፍተኛ አስተዋጽኦን እያበረከተ ይገኛል። የቀድሞ የኢትዮጵያ ብሔራዊ ቡድን እንደዚሁም ደግሞ የቀድሞ የኢትዮጵያ ቡና ተጫዋች የሆነው ዴቪድ በሻ በአሁኑ ወቅት በኢትዮጵያ ብሔራዊ ቡድንና የኢትዮጵያ እግር ኳስ ፌዴሬሽን ጋር በመተባበር ትውልድ ኢትዮጵያውያን ተጫዋቾችን ከተለያዩ የዓለማችን ክፍሎች እየመለመለ ይገኛል። እነዚህ ተጫዋቾች እድሎችን አግኝተው ወደ ኢትዮጵያ የሚመጡ ከሆነ ለብሔራዊ ቡድኑ ከፍተኛ ጥንካሬን እንደሚሰጡ ይጠበቃል። ከዛም በተጨማሪ እነዚህ ተጫዋቾች በሚመጡበት ወቅት ይዘውት የሚመጡት ልምድ፣ የክለቦች አሰራር፣ አሰለጣጠን ለኢትዮጵያውያን ተጫዋቾች እንደዚሁም ደግሞ አሰልጣኞች ከፍተኛ አስተዋጽኦን ያበረክታል ተብሎ ይጠበቃል። ሰሞኑን ዴቪድ በሻ ከትራንስፈር ማርኬት ከተባለ ዌብሳይት ጋር ቆይታ አድርጎ ነበር። በዚህ ቆይታ ወቅት ስለ ኢትዮጵያ እግር ኳስ ጊዜያዊ ሁኔታ ተናግሮ ነበር። ኢትዮጵያ በጣም ጠንካራ እግር ኳስ ገና ያላካበተች ሀገር ነች፣ ነገር ግን በሩጫው የምትታወቅ ሀገር መሆኗን ተናግሯል። ስለዚህ አሁን እየመጣ ያለውን ብዙ በርካታ እድሎችን በመጠቀም ትውልድ ኢትዮጵያውያን ተጫዋቾችን ወደዚህ በማምጣት ቡድኑን የበለጠ በማጠናከር ከፍተኛ አስተዋጽኦ ለማበርከት እንደተዘጋጀ ተናግሯል። በኢትዮጵያ ፕሪሚየር ሊግ ውስጥ በተጫወተበት ወቅትም ከፍተኛ የቴክኒካዊ ብቃት ያላቸውን ተጫዋቾች መመልከቱን አስተውሏል። እነዚህ ተጫዋቾች እድሎችን ካገኙ በአውሮፓ ሊጎች መጫወትና ከፍተኛ አስተዋጽኦን ማሳየት ማበርከት ይችላሉ ብሎ አስቧል። ከዛም በተጨማሪ የኢትዮጵያ ውስጥ የሚከፍላቸው ደሞዝ ከፍተኛ ከመሆኑ አንጻር እንደ ግብጽና ደቡብ አፍሪካ የመሳሰሉ ጠንካራ ሊጎች ለመሄድ ይገደባሉ ብሎም ተናግሯል። ከዛ ጋር አያይዞም በኢትዮጵያ እግር ኳስ ላይ ዲኤስቲቪ ጨዋታዎችን በቀጥታ እያስተላለፈ በመሆኑ ብዙ ተጫዋቾች የመታየት እድልን አግኝተዋል፣ ይህም ደግሞ ይጠቅማቸዋል ብሎ ተናግሯል። ለሶከር ኢትዮጵያን በሰጠው አስተያየት ትውልድ ኢትዮጵያውያን ተጫዋቾች ለኢትዮጵያ እግር ኳስ የሚያበረክቱት አስተዋጽኦ የመታየት እድልን ብሔራዊ ቡድኑ የበለጠ ትኩረትን እንዲያገኝ ከማድረጋቸው በተጨማሪ ክለቦች ከብሔራዊ ቡድኑ ጋር ትስስርን እንዲፈጥሩ ያደርጋሉ ብሎ ተናግሯል። ከዚህ በፊት ከዴቪድ በሻ ጋር በዙም ቃለ መጠይቅ አድርጌለት ነበር። በዛም ቃለ መጠይቅ ወቅት ስራ ለመጀመር እንደተዘጋጀ፣ የራሱ የሆነ ዳታቤዝን እያዘጋጀ እንደሆነ፣ የተለያዩ ተጫዋቾችን ከተለያዩ የዓለማችን ክፍሎች እየሄደ እየተመለከተ እንደሆነ ተመልክተናል። ራሱ ወደ ኢትዮጵያ ብሔራዊ ቡድን የመጣበትና የተቀላቀለበት መንገድ ትክክለኛው መንገድ እንዳልነበርና መንገዱ መስተካከል እንዳለበት፣ ትክክለኛ በሆነ መንገድ ተጫዋቾች ተመልምለው ብቃታቸው ታውቆ መምጣት እንዳለባቸው ተናግሯል። ብዙ ጊዜ ከዚህ ጉዳይ ጋር ተያይዞ የሚነሳ ጥያቄ አለ። ትውልደ ኢትዮጵያውያን በሚመጡበት ወቅት በዚህ በኢትዮጵያ ፕሪሚየር ሊግ ውስጥ የሚጫወቱ ተጫዋቾች እድል ይነፈጋቸዋል ተብሎ ይታሰባል። ነገር ግን እንዲፎካከሩና ራሳቸውን የበለጠ አጎልብተው ፐርፎርም እንዲያደርጉ ያደርጋቸዋል እንጂ የእነሱን ሁኔታ የሚጎዳ አይደለም። ስለዚህ በዚህ ጉዳይ ላይ ምን ታስባላችሁ? ያላችሁን አስተያየት በኮሜንት ሴክሽን ውስጥ አስቀምጡልኝ። እስከ ቪዲዮ ፍጻሜ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።